ትዳር የእግዚአብሔር የልብ ዕቅድ የመለኮታዊ ጥበብ መገለጫ ነው። ዓለም ገና በንጽሕናዋ ሳለች በኤደን ገነት ውስጥ በእግዚአብሔር እጆች የተተከለው ይህ ቅዱስ ኅብረት የሰው ልጅ በምድር ላይ ብቻውን እንዳይሆንና የፍቅርን ውበት ይለማመድ ዘንድ የተሰጠ ታላቅ ምስጢር ነው። ትዳር ስሜት ሲኖር የሚቀጥል፣ ስሜት ሲጠፋ የሚፈርስ ውል አይደለም። ይልቁኑ በእግዚአብሔር ፊትና በምስክሮች ፊት የሚገባና በታማኝነት ማኅተም የሚጸና የሕይወት ዘመን የማይናወጥ ቃል ኪዳን ነው። እግዚአብሔር ለትዳር እያዘጋጀን መሆኑን የሚያሳዩ ምልክቶች ከማየታችን በፊት ላይክ፣ ሼር አድርገው ቢጀምሩ እኛን እያገዙን ነው። አንደኛው እግዚአብሔር ለትዳር እያዘጋጃችሁ መሆኑን የሚያሳየው ምልክት ካለፈው ቁስል መፈወስ ነው። ብዙ ጊዜ ሰዎች በበፊት ግንኙነታቸው ካጋጠማቸው ክደት ወይም የልብ ስብራት የተነሳ አዲስ ሰው ለመቅረብ ይፈራሉ። እግዚአብሔር በውስጣችን ሲሠራ ግን ያንን የጎዳንን ሰው ከልባችን ይቅር እንድንልና በነጻነት እንድንለቀው አቅም ይሰጠናል። ያለፈው ታሪኮ ትዝ ሲሎት የሚያሞት ሳይሆን የተማሩበት ትልቅ የሕይወት ትምህርት ቤት ሆኖ ያገኙታል። የልብ ቁስል ያልዳነለት ሰው ወደ አዲስ ግንኙነት ሲገባ አዲሱን አጋሩን በቀደሙት ሰዎች መነጽር ነው የሚያየው። እግዚአብሔር ልቡን ሲፈውሰው ግን ይህንን የስጋትና የጥርጣሬ መጋረጃ ይቀዳድደዋል። ሰዎችን ያለምንም ፍርሃት በንጹሕ ልብ ማየትና ማመን ይጀምራሉ። ያልዳነ ቁስል ይዞ ትዳር ውስጥ መግባት ጉዳቱ ብዙ ነው። በትንንሽ ነገሮች መበሳጨት፣ ቶሎ ማኩረፍ የቁስል ምልክቶች ናቸው። ነገር ግን እግዚአብሔር እርሶን ሲፈውሶት ሰላማዊና የተረጋጋ መንፈስ ይኖሮታል። እግዚአብሔር ካለፈው ስብራት አውጥቶ አዲስና ጤናማ ልብ ከሰጦት ለትዳር እያዘጋጆት ነው። ሁለተኛው እግዚአብሔር ለትዳር እያዘጋጀን መሆኑን የሚያሳየው ምልክት የተሳሳቱ መስፈርቶችን መተው ነው። ቀደም ሲል በትዳር አጋር ምርጫችን ላይ ትልቅና ቦታ የሚይዙት ቁመት፣ መልክ፣ አለባበስ፣ የሥራ ደረጃ ወይም የገንዘብ አቅም ሊሆን ይችላል። እግዚአብሔር ማስተዋሉን ሲሰጠን ግን እነዚህ ነገሮች በጊዜ ሂደት ሊለወጡ ወይም ሊጠፉ እንደሚችሉ እንረዳለን። ትኩረታችንም መጽሐፍ ቅዱስ እንደሚለው ልብን ወደ ማየት ይዞራል። ውጫዊ ውበት ሳቢ ቢሆንም የውስጥ ውበት ግን ትዳርን የሚያቆም መሠረት መሆኑን ይገለጥልናል። ለትዳር ያልተዘጋጀ ሰው በምናቡ የሳለው ምንም ስህተት የማይሠራ ሁልጊዜ ደስተኛና ፍጹም የሆነ አጋር ይፈልጋል። እግዚአብሔር ግን እውነተኛውን የሕይወት መልክ ያሳየናል። ትዳር ማለት ሁለት ፍጹም ያልሆኑ ሰዎች እርስ በርስ የሚተራረሙበትና የሚታገሱበት ስፍራ መሆኑን እንቀበላለን። ፊልሞች ትዳር ማለት ሁልጊዜ ስጦታ የሚሰጣጡበት፣ ግጭት የሌለበትና በደስታ ብቻ የተሞላ አድርገው ይስሉብናል። እውነታው ግን እንደዛ አይደለም። እግዚአብሔር ሲያዘጋጀን አመለካከታችንን ያስተካክላል። የድሮ መስፈርቶቻችንን በሙሉ እኔን የሚያስደስተኝ፣ እኔን የሚንከባከበኝ፣ የኔን ፍላጎት የሚያሟላልኝ በሚል ራስ ወዳድነት በተሞሉ ሐሳቦች የተከበቡ ናቸው። እግዚአብሔር ልባችንን ሲያዘጋጅ ግን መስፈርቱን ይገለብጣል። እኔስ ለሌላው ሰው መልካም አጋር መሆን እችላለሁ ወይ? እኔስ ሌላውን ሰው የመሸከም የመውደድና የመንከባከብ ብቃት አለኝ ወይ ብለን ራሳችን እንድንጠይቅ ያደርገናል። እግዚአብሔር የተሳሳቱ መስፈርቶችን እንዲተው ሲያደርጎት ለትዳር እያዘጋጆት መሆኑን ግልጽ ምልክት ነው። ሦስተኛው እግዚአብሔር ለትዳር ሲያዘጋጃችሁ የምታዩት ምልክቶች የእግዚአብሔርን ድምፅ መስማት ነው። ለማግባት ወደ ትዳር የሚወስደውን እርምጃ ስትጀምሩ በልባችሁ ሰላም ይሞላል። ይህ ሰላም ልክ ነኝ ወይስ ስህተት የሚል መዋዠቅን የሚያጠፋ የእግዚአብሔር ማረጋገጫ ድምፅ ነው። እግዚአብሔር በማንነታችን ላይ ሲነግስ ውሳኔያችን በሙሉ በነጻነትና በረጋ መንፈስ የተሞሉ ይሆናል። የእግዚአብሔር ድምፅ መሪ ሲሆን
በግንኙነታችን ውስጥ ግልጽነትና መተማመን ይሰፍናል። እግዚአብሔር ልባችንን ለዚያ ሰው እንዲከፍት ያደርገዋል። በተቃራኒው ግንኙነቱ ከእግዚአብሔር ፍቃድ ውጭ ከሆነ በውስጣችን ሁልጊዜ የሚረብሽ ደስ የማይል እረፍት ማጣት ይሰማናል። የእግዚአብሔር ድምፅ በሁኔታዎች ይናገራል። ቀደም ሲል የሰዎችን ወሬ፣ የጓደኞቻችሁን አስተያየት ፈርታችሁ ትሳቀቁ የነበረ ቢሆንም የእግዚአብሔር ድምፅ ሲመራችሁ ግን ከሰዎች ድምፅ ይልቅ በውስጣችሁ ለሚናገረው ለእግዚአብሔር እውነት ትገዛላችሁ። የሰዎች ምክር የሚጠቅመው እግዚአብሔር በውስጣችን የጀመረውን ሰላም ለመደገፍና ለማጽናት ብቻ ይሆናል። እግዚአብሔር ወደ ትዳር እየመራችሁ መሆኑን የምታውቁት ሰላም በልባችሁ ላይ በኃይል ሲነክስ ነው። አራተኛው እግዚአብሔር ለትዳር እያዘጋጃችሁ መሆኑን የሚያሳየው ምልክት ከራስ ወዳድነት መውጣት ስትጀምሩ ነው። ከዚህ ቀደም የእናንተ ሐሳብ፣ የእናንተ ምርጫና የእናንተ ምኞት ብቻ ታስቀድሙ ነበር። አሁን ግን የሌላውን ሰው ስሜትና ፍላጎት ለማዳመጥና ቦታ ለመስጠት ልባችሁ ይሰፋል። የራሳችሁን ጥቅም ሳታስቀድሙ ለሌላው ሰው ቅድሚያ መስጠት ኩራት ሳይሆን ደስታ ይሆንላችኋል። የእግዚአብሔር ፍቅር በውስጣችሁ ሲያድግ ለወደፊት አጋራችሁ ስትሉ ጊዜያችሁን፣ ጉልበታችሁንና አንዳንዴም የግል ምርጫዎቻችሁን አሳልፋችሁ ለመስጠት ወደ ኋላ አትሉ። ይህ የሚሆነው በግዴታ ሳይሆን በውስጣችሁ ባለው እውነተኛ የፍቅር ሙላት ነው። ብዙ ሰዎች ትዳር ውስጥ የሚገቡት ፍቅርና እንክብካቤን ለመቀበል ብቻ ነው። ነገር ግን ከራስ ወዳድነት የወጣ ሰው እኔ ወደዚህ ትዳር የምገባው ምን ጥሩ ነገር አለኝ? የዚህን ሰው ሕይወት እንዴት ነው ይበልጥ ማሳመርና መደገፍ የምችለው ብሎ ያስባል። ከራስ ወዳድነት የወጣ አይፎካከርም ወይም የራሱን የበላይነት ለማሳየት አይጥርም። ይልቁኑ የአጋሩ ስኬት የእርሱ ስኬት፣ የአጋሩ ክብር ደግሞ የእርሱ ክብር እንደሆነ አምኖ ይቀበላል። ራስ ወዳድ ሰው የአጋሩን ድክመት ወይም ስህተት ሲያይ ወዲያው ይቆጣል፣ ይበሳጫል ወይም ጥሎ ይሸሻል። ከራስ ወዳድነት የወጣ ልብ ግን የአጋሩን ድክመት ልክ እንደ ራሱ ድክመት አድርጎ በጥበብ ይሸፍናል፣ በጸሎት ይደግፋል፣ እንዲሁም በትዕግሥት አብሮ ያርማል። ፍቅር የራሱን አይፈልግም። እግዚአብሔር የራሳችሁን ፍላጎት ብቻ ማየት የምታቆሙበትን የልብ ስፋት ሲሰጣችሁ ያኔ ለትዳር ሙሉ በሙሉ እያዘጋጃችሁ እንደሆነ ትልቅ ማረጋገጫ ነው። አምስተኛው እግዚአብሔር ለትዳር እያዘጋጃችሁ መሆኑን የሚያሳየው ምልክት የእግዚአብሔርን ስም የሚያስከብር ትዳር መመኘት ነው። የእግዚአብሔርን ስም የሚያስከብር ትዳር ለመመስረት የምትጓጉ ከሆነ አብሯችሁ የሚቆመው ሰው ለእግዚአብሔር ያለው ፍርሃትና ክብር ዋናው መመዘኛ ይሆናል። ይህ ሰው ውጫዊ ነገር ቢኖረው እንኳን አብሮኝ እግዚአብሔርን በቅንነት ያመልካል ወይ፣ ለቃሉ ይገዛል ወይ ብላችሁ ታስባላችሁ። ዓላማችሁ እግዚአብሔርን ማክበር ስለሆነ ያንን ዓላማችሁን አብሮ የሚጋራ ሰው ለመፈለግ ትጓጓላችሁ። በዚህ ጉጉት ውስጥ ስትሆኑ እኔ ምን አይነት ሰርግ ብደግስ ነው ሰዎች የሚያደንቁኝ ወይም የኔ ትዳር ለሰዎች ምን ይታያል ከሚል የይስሙላ እይታ ትወጣላችሁ። ይልቁንም በሰርጋችሁ ሆነ በትዳር ሕይወታችሁ ውስጥ እግዚአብሔር የሚከብርበትን ቅድስናና ሰላም የተሞላበትን መንገድ ትመርጣላችሁ። ይህ ጉጉት ከእናንተ አልፎ ስለሚመጡ ልጆች በጥልቀት እንድታስቡ ያደርጋችኋል። እግዚአብሔርን የሚፈራ ለአገርና ለወገን የሚጠቅም ትውልድ የምናሳድግበት ትዳር እንዴት እንመሰርታለን የሚለው ሐሳብ በውስጣችሁ ይመላለሳል። ትዳራችሁ ለዛሬ ብቻ ሳይሆን ለነገው መልካም ትውልድ መፍጠሪያ መሠረት አድርጋችሁ ትመኛላችሁ። ይህ ጉጉት የሰርግ ቀን ናፍቆት ሳይሆን እግዚአብሔርን የሚያከብር ትዳር መመስረት ናፍቆት ነው። እግዚአብሔር የልባችሁ መሻት ከተራ ምኞት አውጥቶ የእርሱን ስም በምድር ላይ የሚያስከብር ጤናማና ቅዱስ ኪዳን እንድትናፍቁ ሲያደርጋችሁ ለትዳር ሕይወት እያበቃችሁ እንደሆነ ትልቅ ማረጋገጫ ነው። እግዚአብሔር ለትዳር እያዘጋጃችሁ መሆኑን የሚያሳዩት ምልክቶች በሙሉ የሚያተኩሩት በአንድ ዋና እውነት ላይ ነው። የውጫዊ ሁኔታ ከመቀየሩ በፊት የውስጥ ማንነታችሁን ይቀይራል። ትዳር የሁለት ፍጹማን ሰዎች ስብስብ ሳይሆን የዕድሜ ልክ ኪዳን ነው። እግዚአብሔር
ለዚህ ክብር ሲያዘጋጃችሁ ከራስ ወዳድነት ወጥታችሁ ለሌላው ሰው መኖርን ትለማመዳላችሁ። ትዳርን ከተራ ሥጋዊ ምኞትና ማኅበራዊ ጫና አውጥታችሁ የእግዚአብሔር ስም የሚከብርበትና መልካም ትውልድ የሚቀረጽበት ቅዱስ ስፍራ አድርጋችሁ እንድታዩ ያስተሳሰብ ብርሃን ይሰጣችኋል። እግዚአብሔር ለእናንተ የሚመጥን መልካም ሰው ከማምጣቱ በፊት እናንተን ለሚመጣው ሰው መልካም አጋር እንድትሆኑ ቀድሞ በውስጣችሁ ይሠራል። ለውጥ የሚጀምረው ከውስጥ ወደ ውጪ ነውና። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሌሎቻችን ሼር፣ ላይክ በማድረግ አጋርነታችሁን እንድታሳዩን አደራ እንላለን።